በዝሙትና ቤተ መቅደስ ሰውነታችንን በሚያረክሱ በተለያዩ ኃጢአቶች ተይዘን መመለስ ያቃተን ሰዎች ስሟን ጠርተን በተማጸን ጊዜ በቃል ኪዳኗ የምትራዳን በጸሎቷ የዝሙት መንፈስን የምታረቅልን ወንጌል በሚሰበክበት ቦታ ሁሉ ዜና ገድሏ እንደሚነገር ጌታችን ኢየሱስ ክርስቶስ ቃል የገባላት ከሐር የተሰራ ነጭ ልብስን በመልበስ በምንዝር ጌጥ በማጌጥና መዓዛው ልዩ የሆነ ሽቱን በመቀባት ሰዎችን ወደ ዝሙት ትስብ የነበረች ከዕለታት በአንዱ መስታወት ፊት ቁማ ውበቷን ስታደንቅ ለአንድ ሰዓት ያህል ከቆየች በኋላ የሚያምር መልኳ እንደሚለወጥ ሞት ሳይታሰብ እንደሚመጣና በእውነተኛው ፈራጅ ፊት እንደምትቆም አስባ ነፍሷን ለማዳን ያላትን ገንዘብ ሁሉ አውጥታ ውድ ሽቱን በመግዛት ጌታችን በፈሪሳዊው በስምዖን ቤት ሳለ ስለ ኃጢአቷ እያለቀሰች እግሩን በእንባዋ ያጠበችውና የአልባስጥሮስ ሽቱን የቀባችው የምህረት አባት ጌታችን ኢየሱስ ክርስቶስ ከልብ የሆነ ንስሐዋን ተመልክቶ ይቅር ያላትና ራሳቸው ኃጢአተኛ ሆኖ ሳለ ኃጢአተኛ በመሆኗ የተጸየፏትን ሰዎች ገስጾ ያደረገችው ነገር ወንጌል በተሰበከበት ሁሉ እንዲነገርላት በማዘዝ በናቋት ሰዎች ፊት ያከበራት የኛ የኃጢአተኞች ረዳትና ጠባቂያችን እናታችን ቅድስት ማርያም ተፍረት ወይም ባለሽቱዋ ማርያም ዛሬ የካቲት 6 ቀን ያረፈችበት ዓመታዊ መታሰቢያ በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ማርያም ተፍረት ጸሎት ይማረን ይቆየን።